የሕንፃ የወለል ፕላን ወይም ፍሎር ፕላን ተመልክተው እያንዳንዱን መስመሮች ለመረዳት ተቸግረዋል። እስቲ ዋና ዋናዎቹ የአርኪቴክቸራል ፍሎር ፕላን ክፍሎች ነጣጥለን እንመልከታቸው። አንደኛ ግድግዳ ሁለት ትይዩ መስመሮች ሲሆኑ የሕንፃውን ቅርጽ ያሳዩናል። ይህም ሕንፃውን የተለያዩ ክፍሎች ለመከፋፈል ይረዳናል። ሁለተኛ በር እና መስኮት ልክ እንደ ግድግዳ ትይዩ መስመሮች ሲሆኑ ነገር ግን ስፋታቸው ትንሽ ሲሆን ርዝመታቸው ደግሞ በመስኮቱ ወይም በበሩ መጠን ነው። ሦስተኛ ክፍሎች እና ቦታዎች እያንዳንዱ ክፍል ልክ እንደ ሳሎን ወይም ሊቪንግ ሩም፣ መኝታ ቤት፣ ቤድሩም ወይም ኩሽና ወይም ኪችን መጠኑ ምልክት ተደርጎበታል። ይህም በትክክል ምን ያህል ስፋት እና ርዝመት እንዳላቸው ተገልጾ ይቀመጣል። አራተኛ ልኬቶች ትክክለኛ መለኪያዎችን ያሳያሉ። ርዝመት፣ ስፋት፣ መጠኖች እና የተለያዩ ርቀቶች በግንባታው ወቅት ሁሉም ነገር በትክክል ተስማምቶ እንዲሠራ ሆነው ይዘጋጃሉ። አምስተኛ ደረጃ የቤት ዕቃዎች እና የሻወርና ሽንት ቤት እና የኪችን የቤት ዕቃዎች ደረጃ በቀስት ይሳላል። ይህም ሰዎች የሚጠቀሙበትን አቅጣጫ ያሳያል። በውስጡ የቤት ዕቃዎች እና የሻወርና ሽንት ቤት እና የኪችን ዕቃዎች በተጨማሪ እንዲገቡበት ይደረጋል። ይህም የክፍሎቹን አጠቃቀም በደንብ ያሳይልናል። ስድስተኛ እያንዳንዱ ፕላን ሰሜን ወዴት እንደሆነ የሚጠቁም ቀስት አላቸው። ይህም ወረቀቱን ወደ ሰሜን አዙረን በመያዝ የሕንፃውን ትክክለኛ አቅጣጫ ለማወቅ ይረዳናል። በተጨማሪም ስኬል እና ታይትል ቦክስ አለው። ስኬሉን ስዕሉ የተሳለበትን ስኬል የሚነገረን ሲሆን ታይትል ቦክሱ ደግሞ ስለ ሳላ የሳለው ድርጅት ወይም ሰው ስም እና ሌሎች መረጃዎች የሚገለጽበት ቦታ ነው። ስለዚህ ከዚህ በኋላ ፍሎር ፕላን ማንበብ ችለዋል ማለት ነው። ፍሎር ፕላን ሲያዩ ለምን እንዴት እንደተሰራ መናገር ይችላሉ።